ምዕራፍ 2 የቤት ልጅ። ካለፈው የቀጠለ የቤት ልጅነቴ አሁንም ከማንነቴ ጋር ተያይዞ እንዳለ አስባለሁ። በተለይም እድሜ ከጨመረና ራሴን በበለጠ ወደ ማወቅ ከመጣው በኋላ በቂ ምክንያት ካላገኘው በስተቀር ከቤት የማልወጣ ሰው ሆኛለሁ። ከ18 እስከ 20 ዓመቴ ባሉት የወጣትነት ጊዜያት አንጻራዊ የደጅ ሰው የነበርኩ ቢሆንም እርሱንም ቢሆን ከበቂ ማመጣጠኛ የቤት ቆይታ ጋር ነበር የማደርገው። ከ20 ዓመቴ ጀምሮ በሙዚቃው ያገኘሁት ተቀባይነት ካስከተለው መታወቅ ጋር ተያይዞ እንዲሁም ወዲያው በገባሁበት የትዳርና የእናትነት ህይወት በኋላም የተከተለው መንፈሳዊ ሴትነቴ ተጨምሮበት የቤት ልጅነቴ ጸና። በተደጋጋሚ በስራ ምክንያት ከቤት የምወጣባቸው አጋጣሚዎች ማለትም በፊልም ስራ ተከታታይ የቀረጻ ቀናት እንዲሁም የሙዚቃ ኮንሰርት በሚኖሩበት ሰሞን ተከታታይ የልምምድ ቀናት ሲኖሩም ግዴታ እነዚያን ጊዜያት የማካክስበት የጥሞና ጊዜ ያስፈልገኛል። በአስተዳደጌ የነበረው አብዛኛው ጊዜ ለብቻ የማሳለፍ ሁኔታ በስራዬ በመጣው እውቅናና ያም የሚያስከትለውን የሰዎች ትኩረት ለመቋቋም የፈተነኝ ነበረ። ይህ ትኩረት ከመንፈሳዊ እድገትና በዚያም ውስጥ እውነተኛ ስፍራን ከማወቅ ጋር ኋላ ላይ ቢቀለኝም በመጀመሪያዎቹ ዓመታት ግን እጅግ የተቸገርኩበት ነገር ነበር። አሁንም ቢሆን ብዙ ሰው በተሰበሰበበት ስፍራ ስገኝ በውስጥ የሚሰማኝ ሽብር ቀላል አይደለም። ማህበራዊ ደንባራነቴ ብዙ ወዳጆቼ የሚታዘቡትና ፈገግታንም የሚጭርባቸው ነው። ብዙ ሰው በተሰበሰበበት ስፍራ ከመገኘቴ በፊት የእለቱን አቅሜን ፈትሼና የስሜት ምቾት ማጣቱን ልቋቋመው የምችልበት በቂ የስነ ልቦና ቁመና ላይ እንደሆንኩ አረጋግጬ መውጣትን በሂደት ተምሬያለሁ። ለብቻዬ መሆን የመውደድን ያህል ከሰዎች ጋር ማሳለፍ ደስ ቢለኝም በተወሰኑ ቁጥር በላይ በርከት ያሉ ሰዎች ባሉበት አይነት ስብሰባ ስገኝ ግን በዝምታና በታዳሚነት መንፈስ ነው። ሰላምተኛና ሰዎችን በጥሩ መንፈስ የምቀበል ብሆንም ለመግባባት በተለይም ለመቀራረብ ምቹ ጊዜና ሁኔታን የምፈልግ ሰው ነኝ። ጨዋታ በላዛሪስ ትምህርት ቤት የመጀመሪያ ደረጃ ተማሪ እያለሁ ከተማሪዎች ጋር አብሬ ለመጫወት ስሞክር በጊዜው ተወዳጅነት የነበሩትን ጨዋታዎች የማላውቅ በመሆኔ አብሬያቸው እንድጫወት የሚያደርጉኝ በርህራሄ ተገፍቶ ነበር። ያውም የነጋሽ ሆኜ የነጋሽ ማለት አሁንም ስሙ ተቀይሮ ይሆናል። ተወዳድራ ለውጥ እንደማታመጣ ታውቆ ከሚጫወተው ቡድን ጋር ዝም ብላ እንድትገባ የምትደረግ የቡድን አባል ማለት ነው። በተለይ ቃጤ ወይንም ፔፕሲ ጨዋታ ውስጥ የለስላሳ መጠጦች ቆርኪን መደርደር ስላለበት ይመስለኛል ለመጫወት በመሞክርበት ጊዜ እንዴት ይታገሱኝ እንደነበር አልረሳም። በስንት ትጋት የደረደሩትን ቆርኪ ለአሸናፊነት ምናልባትም አንድ ቆርኪ ማከል በሚቀራቸው ጊዜ ደርድሬ እጨርሳለሁ በማለት ያፈረስኩ አበሳጫቸው ነበር። በትዕግስት ያሳዩኝ ቸርነትን ለምን ይቅርብሽ ብለው ያባረሩኝ እንዳልነበር ሳስብ ይገርመኛል። ከሴቶች ጋር እንደ ቃጤና ሰኞ ማክሰኞ ያሉትን ጨዋታዎች ከመጫወት ይልቅ ወንዶች ጋር የእግር ኳስ ጨዋታ ለመጫወት የተሻለ ድፍረት ኮንፊደንስ ነበረኝ። የእግር ኳስ ቢያንስ ከወንድሜ ጋር ቤት ውስጥ እጫወት ስለነበር መጠነኛ ልምድ ነበረኝ። ብዙም ጥበበኛ ተጫዋች ባልሆንም በከፍተኛ ፍላጎትና ስሜት ፖዚሽን እጫወት ስለነበርና በቂ የሚባል የአካል ብቃት ጥንካሬ ስለነበረኝ በትምህርት ቤት ኳስ የሚጫወቱ ወንዶች ሳይከፋቸው ያሳትፉኝ ነበር። በእርግጥ በእኔ አእምሮ ያም ቢሆን በኳሱ እንደምጠበብበት ነበር የሚገባኝ። እውነታው ከዚህ የተለየ እንደሆነና ለመጀመሪያ ጊዜ ያወቅኩት ከቀድሞ ባለቤቴ ንግግር ነበረ። ኳስ አብረን በምንመለከት ጊዜ እይታዬና አረዳዴ ያስደንቀውን ስለነበር አጨዋወቴም ያንን እንደሚመስል ነበር የሚጠብቀው። አብረን ለመጫወት እድልን ባገኘን ጊዜ ግን በወቅቱ እወድድ የነበረውን የማንቸስተር ዩናይትድ ተጫዋች
ዌዝ ብራውንን በመጥቀስ ብራውንን ለምን እንደምትወጂ ገባኝ፣ ለካስ እንደ ኳስ ራስሽን ስለሚጫወት ነው በማለት በብዙ ሳቅ የአጨዋወት ልኬን አሳወቀኝ። በልጅነት እኔና ታናሽ ወንድሜ ኳስ ለመጫወት በምንፈልግበት ጊዜ ከኛ ጋር አብሮ የሚጫወት አልነበረምና በቤታችን ያገለግሉ የነበሩትን ሰራተኛና ጥበቃ በረኞቻችን ሆነው እንዲጫወቱ ማስቸገር ግድ ይሆንብን ነበር። ራሳችንን በወቅቱ ገናና በነበሩና በምንወዳቸው የእግር ኳስ ተጫዋቾች የመሰየም ልምድም ነበረን። በስሞቻቸው እየጠራን ስንጫወት አብረናቸው የተጫወትን ያህል ደስታን ይሰጠን ነበር። ለራሳችን እንደምናደርገው ሁሉ ግቦቻችንን ለሚጠብቁልን የቤታችን አገልጋዮች የጠባቂ በረኞች ስም በውሰት እንሰጣቸው ነበር። የማንቸስተር ዩናይትድ ደጋፊ የነበረው ወንድሜ በዴንማርካዊው በረኛ ፒተር ሽማይክል ስም የሰየመው መስፍን በሻዳ የተባለ የጥበቃ ሰራተኛ አዲሱን ስሙን ከመውደዱ የተነሳ በራሱ ስም ሲጠራ ምላሽ መስጠቱን ትቶ ራሱን ሊያስተዋውቅ ሹማይክል ማለትን እኛንም አቆላምጣችሁ ሹሜ ብላችሁ ካልጠራችሁ ማለትን ጀምሮ ነበር። የእግር ኳስ ጨዋታ መመልከትና ማድነቅ የጀመርኩት በማንም ምሳሌነትና ተጽዕኖ ሳይሆን ጨዋታው በራሱ በፈጠረብኝ ስሜት ነበረ። አባቴ ታላላቅ ዓለም አቀፋዊ ውድድሮችን አልፎ አልፎ ከመመልከቱ ውጪ ቋሚ የእግር ኳስ ተከታታይ አልነበረም። በታላላቅ ውድድሮች ወቅትም ቢሆን እኛ ቤት እግር ኳስ የሚታየው ልክ በአያቶቼ ቤት እንደነበረው የአካባቢው ሰዎችና ህጻናት በተሰበሰቡበት በተሟሟቀ ሁኔታ ሳይሆን በቀዘቀዘ መንፈስ ነበረ። ድንገት እግር ጥሎኝ በዛ የተገኘ እንግዳ ካልሆነ በቀር ከቤት ሰው ውጪ ኳስን አዘውትሮ ሲመለከት የማስታውሰው የአክስቴ ልጅ ፈቀደን ብቻ ነበር። በተለይ በፈረንጆቹ 1996 በእንግሊዝ ተካሂዶ በነበረው የአውሮፓ ዋንጫ ውድድር ዩሮ 96 ወይም ወቅት እንደነበር አድርጎ እንዳሞኘኝ አይረሳኝም። እግር ኳስን መመልከት ከጀመርኩ ከ1994ቱ እንደ አውሮፓውያን አቆጣጠር የዓለም ዋንጫ ቀጥሎ የነበረው የአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ትውስታን ነው የማጫውታችሁ። ጨዋታው አሸናፊዎች በሆኑት የጀርመን ብሔራዊ ቡድንና በወቅቱ ደግፈው በነበረው የእንግሊዝ ብሔራዊ ቡድን መካከል የተካሄደ ነበር። የእንግሊዝ ብሔራዊ ቡድን ደጋፊነቴ እንግሊዝን ፕሪሚየር ሊግ ለመከታተል ከነበረው የተሻለ እድል የመነጨ ነበር። በብሔራዊ ቡድን ውስጥ እንደ አለን ሺራረንና ፖል ካስኮኝ አይነት ገናና ተጫዋች ያሉ በኒው ስብስብ ውስጥ የኔ ተወዳጅ ተጫዋች ግን እደግፈው የነበረው የሊቨርፑል ቡድን ስቲቭ ማክመንን ነበረ።